በአንድ መንደር ውስጥ ኻሊድ የሚባል ግለሰብ ይኖራል። ኻሊድ እንደ ድንጋይ የጠነከረ ልብ ያለው ሰው ነበር። ከአባቱ ትልቅ ቤትና ሰፊ መሬት ወርሶ ነበር። ነገር ግን ከነርሱ ጋር አብሮ የወረሰው አእምሮ በዓለም ላይ ከሁለት ነገሮች ውጪ ዋጋ የማይሰጥ ድንጋያማ አእምሮ ነበር። እነርሱም መሬትና ወንድ ልጅ ናቸው። ከታገሰችው ሚስቱ ሩቅያ ጋር ያለው ህይወት በውጭ ሲታይ ጸጥታ የሰፈነበት ይመስል ነበር። ነገር ግን ከዚህ ጸጥታ በታች የጉጉትና የጭንቀት እሳተ ገሞራ ይንተከተክ ነበር። ሩቅያ በመጀመሪያ እርግዝናዋ በነበረችባቸው 9 ወራት ውስጥ ኻሊድ የራሱ ህልም ውስጥ ይኖር ነበር። ወራሹ ሲመጣ ለጎረቤቶች ትልቅ ግብዣ እንደሚያደርግላቸው ቃል ይገባ ነበር። የወሊድ ቀን ደርሶ አዋላጇ ሴት ልጅ ነው ስትለው በአይኖቹ ውስጥ የነበረው ደስታ በድንገት ጠፋ። ወደ ክፍሉ ገብቶ የደከመችውን ሚስቱን ሩቅያንና ሴት ልጃቸው ኸዲጃ የተኛችበትን አልጋ ተመለከተና በፌዝ ድምፅ የልቡን ቁስል በመክፈት ይህ የመጀመሪያሽ ነው ሩቅያ፣ ተስፋ አስቆራጭ መጀመሪያ አላት። ከዚህ ቀን ጀምሮ ኻሊድ በጭካኔ መወንጀል ጀመረ። የጎረቤቶችን ቤት እየጠቆመ በሷ ፊት የገሌ ሚስት 2 ወንድ ወለደች፣ የገሌ ሚስት 3 ወለደች፣ የመንደሩ ሴቶች ሁሉ ወንድ ይወልዳሉ፣ አንቺ ግን ውርደት ትወልጃለሽ፣ ችግሩ ባንቺ ውስጥ ይመስላል ይል ነበር። ሩቅያም በለስላሳ ድምፅ ይህ የአላህ ሲሳይ ነው ኻሊድ ትለው ነበር። እርሱም በንቀት እየተመለከተ ስለ ሲሳይ አታውሪ፣ እውነተኛ ወንድ ልጅ ይወልዳል፣ መልካም መሬትም መልካም ፍሬ ያፈራል ይላት ነበር። 2 ዓመታት በዚህ የሳይኮሎጂካል ስቃይ አለፉ። ሩቅያ እንደገና ረገዘች። በዚህ ጊዜ ምንም አይነት ህልም አልነበረም፣ ይልቁንም ግልጽና ቀጥተኛ ማስፈራሪያ ነበር። በአንድ ምሽት ከፊቱ አስቀመጣትና በአይኖቹ ውስጥ እያየ ስሚኝ፣ ይህ የመጨረሻ እድልሽ ነው። በማህፀንሽ ውስጥ ያለው ወንድ ልጅ ካልሆነ ለምንም ለማይጠቅም ሴት ምን አይነት ቅጣት እንደሚገባ አሳይሻለሁ አላት። ሩቅያ የእርግዝና ወራቷን በከፍተኛ ፍርሃት አሳለፈች። ሚስጥራዊ በሆነ መንገድ ትጸልያለች፣ ታለቅሳለች፣ ከአላህ ምህረት እንዲልክላት ትማጸናለች። የምትፈራው ለራሷ ብቻ አልነበረም። የአባቷን ጭካኔ ምክንያት ሳይገባት ማስተዋል ለጀመረችው ለትንሿ ኸዲጃም ጭምር ነበር። የወሊድ ቀን ደረሰ። በእያንዳንዱ የሩቅያ የህመም ጩኸት መላው ዕጣ ፈንታዋ እየተወሰነ እንደሆነ ይሰማት ነበር። ኻሊድ ከክፍሉ ውጭ በጭንቀት እየተንጎማለለ የሁሉንም ዕጣ ፈንታ የሚወስነው ቃል በመጠባበቅ ላይ ነበር። አዋላጇ በዚህ ጊዜ ማመንታት በሚታይበት ፊት ወጥታ ኻሊድን በፍርሃት እየተመለከተች እንኳን ደስ አለህ ኻሊድ፣ ቆንጆ ሴት ልጅ ሰጥቶሃል አለችው። በዚህ ቅጽበት ኻሊድ ከመናደድ በላይ ወደ ጭካኔ የተሞላበት አውሬ ተቀየረ። እንዳውሎ ንፋስ ወደ ውስጥ በመግባት ሚስቱን ሩቅያንና እያለቀሰች ያለችውን ህፃን ተመለከተ። ሩቅያ ልታረጋጋው በአላህ ልታስታውሰው ሞከረች። ነገር ግን እርሱ ከራሱ የንዴት ድምፅ በስተቀር ምንም አልሰማም። ወደ እርሷ ተጠግቶ በኃይል በመያዝ ይህ የመጨረሻሽ ነው ሩቅያ፣ ካሁን በኋላ አብረን እንደማንኖር እምላለሁ አላት። ቀናት እንደ ዓመታት ከባድ ሆነው አለፉ። ኻሊድ ሴት ልጆችን ወይም ሚስቱን በቤቱ ማየት ተሰቃየ። ሩቅያ አሁንም ለ3ኛ ጊዜ አረገዘች። ልቧ ከማንኛውም ጊዜ በላይ በፍርሃት ትርትር ትል ነበር። ይህ ጊዜ ወሳኝ እንደሆነ ታውቅ ነበር። የ3ኛዋን እርግዝና ወራትን በጸሎትና በፍርሃት መካከል አሳለፈች። የ3ኛዋ የወሊድ ቀን መጣ። እጣ ፈንታ የዚህን ሰው እውነተኛ ማንነት ሙሉ በሙሉ ሊገልጥ ወደደ። አዋላጇ ለ3ኛ ጊዜ ወጥታ ምላሹን በመፍራት በዝቅተኛ ድምፅ ሌላ ሴት ልጅ ተሰጥቶሃል አለችው። ቃላቱ በኻሊድ ጆሮ ላይ እንደ መብረቅ ወደቁ። በዚህ ጊዜ መጮህ ብቻ አልነበረም፣ በእብደት ፍጥነት ተንቀሳቀሰ። ወደ ክፍሉ ገብቶ ከትንሿ ህፃን ልጅ ላይ ጨርቁን በማንሳት እንደ ጠላት ተመለከታት። ከዚያም ሩቅያን በጭካኔ ጨርሰናል አላት። ሰዓታት ሳይሞሉ ማንም ያልጠበቀውን ድርጊት ፈጸመ። ሩቅያንና ልጆቿን እንዲሁም ኸዲጃን ይዞ ሩቅያን በእህል ወፍጮ ድንጋይ ላይ በጭካኔ አሰራት። ይህንንም ያደረገው ለማዋረድ ሲል ነበር። ኸዲጃ በአጠገቧ እያለቀሰችና በፍርሃት እየተንቀጠቀጠች እናቷን ትጣራ ነበር። ምን እየተፈጠረ እንደሆነም አልገባትም ነበር። ሩቅያ እያለቀሰች ትለምነው ነበር። ነገር ግን እርሱ ለእንባዋ ትኩረት ሳይሰጥ ያለ ምህረት በዚያ ሁኔታ ትቷቸው ሄደ። ኸዲጃ በዚያ አስከፊ ሁኔታ እናቷን ለመያዝ እየሞከረችና እናቷም በልጇ ላይ እየተሰቃየች ቆሙ። ኻሊድ ግን አንድ ሰከንድ እንኳን አልተጸጸተም። ይልቁንም
ትልቅ ሸክም እንደራቀው ተሰማው። ከጥቂት ጊዜ በኋላ ሌላ ሴት አገባና ሰይፍ የተባለ ወንድ ልጅ ወለደ። ሰይፍ በተንደላቀቀ ቤት ውስጥ አደገ። ኻሊድ በልጁ ውስጥ ተመኝቶት የነበረውን ሁሉ ያይ ነበር። ገንዘብ ያለ ገደብ ይሰጠው ነበር። ስህተቶቹንም ችላ ጠንካራ ሰው ያደረገው እንደሆነ በማሰብ ነበር። ነገር ግን ኻሊድ ያላወቀው ነገር ቢኖር በልጁ ልብ ውስጥ የዘራው ጭካኔ ባልጠበቀው መንገድ ወደ እርሱ እንደሚመለስ ነው። ሰይፍ ክብርን የማያውቅ ወጣት ሆነ። ከአባቱ ጋር በጥላቻና በፌዝ ይስተናገር ነበር። ከጊዜ በኋላ ድምፁን ከፍ አድርጎ በሰዎች ፊት ያዋርደው ጀመር። አንድ ቀን ሰይፍ ከአባቱ ብዙ ገንዘብ ጠየቀ። ኻሊድ ለመጀመሪያ ጊዜ ገደብ ለማበጀት እምቢ አለ። ምላሹ ግን እንደ መብረቅ ነበር። ሰይፍ በኃይል ገፍትሮት መሬት ላይ እንዲወድቅ አደረገውና አንተ አሮጌ ሰው ነህ፣ ምንም ዋጋ የለህም፣ ገንዘቡ የኔ ነው፣ እኔ የበለጠ እበቃዋለሁ አለ። ኻሊድ አባቱ እንደሆነ ሊያስታውሰው ቢሞክርም ሰይፍ አላዘነለትም። ደበደበውና ቀደም ሲል እርሱ ሚስቱንና ሴት ልጆቹን እንዳደረገው ከቤት አስወጣው። ኻሊድ በጎዳና ላይ ተሰበረ፣ ተዋረደ። እርሱ ለሌሎች ያጠጣውን የጭንቆና ጣዕም ራሱ ቀመሰው። ከቀናት የረሃብ ስቃይ በኋላ ወደ አንድ ቦታ ብቻ መሄድ እንዳለበት አወቀ። ከዓመታት በፊት የሸሸበት ቦታ በአንድ ቀላል ጎጆ ፊት ለፊት ቆመ። በራሱ በሚንቀጠቀጥ እጁ በሩን አንኳኳ። በአድናቆት እየተመለከተችው ቆንጆ ወጣት በሩን ከፈተችለት። እርሷ እናቷንና ታናናሽ እህቶቿን ስትጠብቅ ያደገችው ኸዲጃ ነበረች። ኸዲጃም በእንባ በተሞሉ አይኖቿ ተመለከተችው። ይቅር በይኝ ልጄ አለ። ለረጅም ጊዜ ዝምታ ሰፈነ፣ ያለፈው ህመም ሁሉ የሚታይበት። ከዚያም ኻሊድ ያልጠበቀው ነገር ተፈጠረ። ሩቅያ በሐዘን በተሞላ ድምፅ ይቅር ብዬሃት አለችው። ልጁ ኸዲጃም እንዲህ አለች፣ አባቴ ማወቅ ያለብህ ነገር አለ። አላህ የሚሰጥህ ሲሳይ አንተ ባትቀበለውም ላንተ መልካም ነው። የመልካም ጌታ ከመልካም ውጪ አያመጣም አለች። ከዚያም በሩን ከፍታለት ግባ አባቴ አለችው። ኻሊድ እንደ ትንሽ ልጅ እያለቀሰ ገባ። በዚያ ቅጽበት በህይወቱ ሙሉ ሲፈልገው የነበረው ሀብት እርሱ ደጋፊው እንደሚሆን የገመተው ወንድ ልጅ ሳይሆን በገዛ እጁ ጎዳና ላይ የጣላቸው ሴት ልጆቹ መሆናቸውን ተረዳ። በዚህ ጊዜ ብቻ ዓለም እንደምትዞርና ጭቆና የፈለገ ጊዜ ቢወስድም ወደ ባለቤቱ እንደሚመለስ ተረዳ። የዛሬው ታሪካችን እዚህ ላይ ያበቃል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።